ሰላም ሰላም የኢንፎ ገበታ ቤተሰቦች በያላችሁበት ሰላምና ጤና ይብዛላችሁ። ይህ በኢንፎ ገበታ በኩል ተዘጋጅቶ የሚቀርብላችሁ የምግብ አዘገጃጀት ፕሮግራማችን ሲሆን በዚህ ዝግጅት በቤታችን ውስጥ ማንኛውንም የምግብ አይነት በቀላሉ የምናዘጋጅበትን መንገዶች አሳያችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለዛሬ ላፍሪታታ የተባለውን የጣሊያን ምግብ አዘገጃጀት እናያለን። በአማርኛው የድንች ኬክ ማለት ይቻላል። ይህንን ኬክ ለማዘጋጀት ብዙ ውጣ ውረድ አያስፈልገውም። አሰራሩንና የሚያስፈልጉንን ነገሮች እንመልከት። ንጹህ መክተፊያ፣ ሁለት መጥበሻ፣ ሁለት ያስፈልገንን ምክንያት በኋላ ነግራችኋለሁ። የድንች መላጫ፣ ሰፋ ያለ ማጥለያ፣ ዘይት፣ አንድ ማንኪያ፣ ሶስት ተለቅ ያሉ ድንቾች መካከለኛም ከተገኘ በቂ ነው። ደቃቅ ጨው፣ ሰፋ ያለ ጎድጓዳ ሳህን፣ ቢላዋ፣ ከ4 እስከ 5 እንቁላል፣ ሁለት ቃሪያ፣ የተወሰነ የባሮ ሽንኩርት። እነዚህን ሁሉ ካዘጋጀን አሰራሩን እንመልከት። በመጀመሪያ ሶስቱን ድንች በደንብ መላጥ። ልጠን ካዘጋጀን በኋላ ቀጠን አድርገን እንከትፋለን። ከትፈን ያዘጋጀነው ሰፋ ባለ ማጥለያ ውስጥ አድርገን ማጠብ። እዚህ ጋር እኔ ሲንኩ ላይ ነው የማጥበው ምክንያቱም ንጹህ ስለሆነ ነው። እናንተም ንጹህ ሆኖ ደስ ያላችሁ ቦታ ላይ ማጠብ ትችላላችሁ። በደንብ ደጋግመን ካጠብን በኋላ ጠፈፍ እንዲል መተው። ከዛ ያዘጋጀነውን ሁለት ቃሪያ እንከትፋለን። ደቀቅ ማድረጋችሁን እንዳትረሱ።
በመቀጠል የባሮ ሽንኩርትንም ደቀቅ አድርገን እንከትፋለን። ከትፈን ካዘጋጀን በኋላ እንቁላሉን በጎድጓዳ ሳህን ውስጥ እየሰበርን መጨመር። ንጹህ መሆናቸውን በደንብ ማረጋገጣችሁን እንዳትረሱ። ሁሉንም ከጨመርን በኋላ በደንብ መምታት። አረፋ ነገር ሲኖረው ደቃቅ ጨው በመውሰድ መጨመር። ማንኪያው ላይ የማደርገው መጠኑን ለማወቅ ነው። ቢበዛ የማንኪያውን 1/3ኛ ብትወስዱ በቂ ነው። ከዛ በደንብ ከእንቁላሉ ጋር ማዋሃድ። ቀደም ከትፈን ያዘጋጀነው ቃሪያና የባሮ ሽንኩርት አንድ ላይ መጨመር። ከጨመርን በኋላ ማዋሃዳችንን እንዳንረሳ። በመቀጠል ስቶውን ለኩሰን አንደኛውን መጥበሻ መጣድ። እንደ ጣድን ዘይት መጥነን እንጨምራለን። እንዳይፈናጠርብን መጠንቀቅ ያስፈልጋል። እዚህ ጋር መጥነን ከጨመርን በኋላ እስከሚግል ድረስ መጠበቅ ያስፈልጋል። መጋኑን ለማረጋገጥ እኔ አንድ ድንች ጨምሬ ያየው ነው። እናንተ በእጃችሁ መንካት ስለማይመከር በሹካ ብትጠቀሙ አሪፍ ነው። እንደምታዩት ግሏል። ስለዚህ አሁን ከትፌ ያዘጋጀሁትን ድንች መጨመር እችላለሁ። ግን ይህን ሳደርግ ዘይቱ እንዳይፈናጠርብኝ መጠንቀቅ እንዳለብኝ ሁሉ እናንተ መጠንቀቅ አለባችሁ። ከጨመርኩ በኋላ በማማሰያ ቀስ እያደረኩ እስከሚበስል እያገላበጥኩ አማስለዋለሁ። ሁሉንም በደንብ እስከሚበስል ሳይታክቱ ማማሰሉ ያስፈልጋል። በጣም ሙክክ እስከሚል መጠበቅ አያስፈልግም። በሰል ሲል ያዘጋጀሁትን እንቁላል ቀስ ያደረኩ ጨምራለሁ። ሁሉም ጋር መዳረስ ያስፈልጋልና እንደምታዩት ሁሉም ጋር ለማዳረስ ያደረኩ ነው።
ለተወሰኑ ደቂቃዎች ከቆየው በኋላ ሁለተኛውን መጥበሻ በመውሰድ ከላይ መክደን። ይህም ኬኩ ሳይሰበር ለመገልበጥ ይረዳል። ለዚህም ነው ሁለት መጥበሻ ያስፈልገናል ያልኳችሁ። በጥንቃቄ ከከደንን በኋላ ቀስ አድርገን መገልበጥ። አየር ላይ ለቆ የመገልበጥ ልምዱ ያላችሁ ሁለተኛው መጥበሻ ላያስፈልጋችሁ ይችላል። ከዛ ለተወሰኑ ደቂቃዎች ማብሰል። ከተወሰኑ ደቂቃዎች በኋላ ይበስላልና ሰፋ ያለ ሳህን ላይ መገልበጥ። ያልቆሸሸ ንጹህ ጨርቅ በመውሰድ ኬኩ ላይ አድርጎ በትንሹ ጫን ማድረግ። ይህም ምናልባት የተጠቀምነው ዘይት መጠኑ ከበዛ እንዲመጣው ይረዳል። እንደዚህ ካደረጋችሁ በኋላ ሁሉ ነገር ተዘጋጅቷል ማለት ነው። ስለዚህ ቀደም እንዳልኳችሁ ላፍሪታታ የተባለውን የኬክ አይነት ጣሊያኖች በአብዛኛው ሰርተው የሚጠቀሙትን አይነት ማለት ነው ሰራን ማለት ነው። የቀረው ይህንን ሲያዩት ምራቅ የሚያስውጥና ሲበሉ ጣት የሚያስቆረጥመውን ላፍሪታታ ወይም የድንች ኬክ በቂንጥ እየቆረጡ ቁርስ ሰዓት ወይም መክሰስ ላይ በሻይ ቅርጥፍ አድርጎ መብላት ነው። እናንተም ለቤታችሁ ሰርታችሁ ይህንን ጣፋጭ ኬክ እንድትመገቡ ግብዣዬ ነው። ለዛሬ ነበረኝ ይህንን ይመስል ነበር። በቀጣይ ሌላ የምግብ አሰራር እስከምንገናኝ እናንተም ቪዲዮውን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ጊዜ እስከምንገናኝ በያላችሁበት መልካም ጊዜ